በቀጠሯችን መሰረት የምናየው ደግሞ አሁን ጉባኤ ቃና ዘአምላኬ ምሳሌ ቅኔ በስብከት ተመልክተናል። አሁን ደግሞ የሚቀጥለው የሚበዙ ስለሆነ እንመልከተው። ሁላችሁም ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ለብዙ እንዲደርስልኝ አድርጉ። ብዙ ይፈልጓሉ፣ ብዙ የሚጠይቁኛሉና አዳርሱልኝ እላለሁ። ወደ ቅኔውም በገዳመ ዕዝራ ወደብረ ያዕቆብ ገብረ ሰዋስዊሁ እምዕፀ ሙሴ ተለዋጭ ነው። በገዳመ ዕዝራ ወደብረ ያዕቆብ ገብረ ሰዋስዊሁ እምዕፀ ሙሴ አክሊለ አሃዱ ሰሎሞን ወመሰንቆ ዳዊት ዘውገ ምናሴ። ይህም ልውጥ ነው። አምጣነ ባቲ ተሰቅሎ በዘለዓሊሃ ትንቢት ዘአፍቀርዋ ሥላሴ የሚል ነው። ይህ እንግዲህ የሚበዙ ምሳሌ በስብከት የሚደረግ ማለት ነው። ትርጉሙ እንግዲህ ምንድን ነው? በዕዝራ ደብርና ገዳም ወይም በዕዝራ ተራራና ጫካ ያዕቆብ ከሙሴ እንጨት መሰላልን ሰራ። አክሊለ አሃዱ ሰሎሞን ወመሰንቆ ዳዊት ዘውገ ምናሴ። የምናሴ ወገን የተባለ ዳዊት የዳዊት መሰንቆና የአንዱ የሰሎሞን የክብር አክሊል አምጣነ ባቲ ተሰቅሎ በዘለዓሊሃ ትንቢት ዘአፍቀርዋ ሥላሴ። ሥላሴ የመረጧት ወይንም ዘሐረይዋ ሥላሴ ማለት እንችላለን። አስቀድሞ ሥላሴ ትንቢት አናግሯልና እግዚአብሔር በአንድነቱ በሦስትነቱ ማለት ነው። ሥላሴ የወደዷት ትንቢት ላይዋ መወጣጫዋ በእሷ ላይ በትንቢት መወጣጫዋ ላይ አምጣነ ባቲ ተሰቅሉ ተሰቅለዋልና ነው። ምንድናቸው? የዳዊት መሰንቆና የሰሎሞን አክሊል ተሰቅለውባታልና መሰላልን ሰራ ሊያወርድ ማለት ነው። ይሄ እንግዲህ ለሰሙ ምንድነው ከተባለ የክብር አክሊል ይሆንና መሰንቆም ደግሞ ያው ሕፃናት እንዳይደርሱበት ከምድር ከፍ አድርገው ይሰቅሉታል። ያም በመወጣጫ ሊሆን ይችላል። በሚፈልጉት ጊዜ ወጥተው ያወርዱታል። ከዛ በኋላ ደግሞ እንደዚሁ ወጥተው ይሰቅሉታል ማለት ነው፣ ለሰሙ ማለት ነው። ምክንያቱም መሰንቆ ጭራ ያለው ስለሆነ ሕፃናት ሲነኩት ሊበጣጠስ ይችላል። አክሊልም የክብር ዘውድ ነውና ስለዚህ ከፍ ብሎ እንዲቀመጥ ተሸፍኖ ተጠርዞ በኋላ ደግሞ በክብር ቀን እንደዚሁ አድርገው ሲውሉ ንጹሕ እንዲሆን ከፍ አድርገው ይሰቅሉታል። ትቢያ፣ አቧራ፣ ጉድፍ እንዳይነካው ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ ገዳመ ዕዝራ ባህታዊው ዕዝራ በገዳም ጌታን መስሎታል። ደብርም ብሎታል። ወደብረ ፋራን ይባላል ጌታ። የፋራን ደብር ተብሎ ተመስሏል በሁለቱ ማለት ነው። ጌታ ያዕቆብ ገብረ ሰዋስዊ እምዕፀ ሙሴ። እንግዲህ አንቲ ውእቱ ሰዋስው ዘርየ ያዕቆብ የማክሰኞ ውዳሴ ማርያም ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል መላእክት ሲወጡባት ሲወርዱባት የተመለከታት የእመቤታችን ምሳሌ ናት። አሁንም ጸሎታችን የሚያርግባት ምዕራገ ጸሎት አማናዊት ሰዋስወ ወርቅ እመቤታችን ድንግል ማርያም በሰዋስው መስሏል ማለት ነው። እምዕፀ ሙሴ ደግሞ በደብረ ሲና ያያት ዕፅን እመቤታችን ትመስላለች። ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተዋህዶ ያየባት ዕፅን ትመስላለች ይላልና ዕፅ እመቤታችን ትመስላለች ማለት ነው። ምሳሌዋ ናት። መሰንቆሁ ለዳዊት ወአክሊሉ ለሶሎሞን እንዳለ ደግሞ አባ ሕርያቆስ የዳዊት መሰንቆ ትባላለች እመቤታችን። ብዙ ዝርዝር አለው። የሰሎሞን የክብሩ አክሊል ትባላለች፣ ተመስላለች። ስለዚህ በዚህ መመሰሏን መናገር ነው። አምጣነ ባቲ ተሰቅሎ በዘለዓሊሃ ትንቢት እንግዲህ በትንቢት ነው። በትንቢት በምሳሌ እመቤታችንን በሚመስል መልኩ ጌታንም እንደዚሁ በሚመስላቸው ነገር መስለዋቸዋል። ስለዚህ በስብከት እስከ ልደት ያለው ሁሉ በእንደዚህ አይነት መልኩ በጉባኤ ቤትም በአገልግሎትም በእንደዚህ አይነት መልኩ በቤተ ክርስቲያን አገልግሎት ላይ ይውላል ማለት ነው። ሊቃውንት እንግዲህ አንዳንዶች በዕለት ታሪክ መቀኘት አያስፈልግም። ምክንያቱም ይሄ በዓመት አንድ ጊዜ ምሳሌ ቅኔ ተብሎ ሊቃውንት የደነገጉት ስለሆነ በእንደዚህ አይነት መልኩ ነው የሚደረገው። በጣም ደስ የሚል
ገጸ ንባቡም እንደገና ደግሞ ህብርነቱም ደግሞ የሚያስደስት ቅኔ ስለሆነ ነው። ሁላችሁም እንድትለምዱት ይፈለጋል። በሌላም ጊዜ ማድረግ ይቻላል። እንደዚህ አሁን በሌላ ጊዜ ህብር ቅኔ ማድረግ ይቻላል። ሰም የሌለው ማለት ነው። ግን ሰሙንም ወርቁንም ያጠቃለለ ማለት ነው። በገዳመ ዕዝራ ወደብር ያዕቆብ ገብረ ሰዋስዊሁ እምዕፀ ሙሴ አክሊለ አሃዱ ሰሎሞን ወመሰንቆ ዳዊት ዘውገ ምናሴ አምጣነ ባቲ ተሰቅሉ በዘለዓሊሃ ትንቢት ዘአፍቀርዋ ዘሐረይዋ ሥላሴ በማለት ገጸ ንባቡንም እንደዚህ ይነበባል ማለት ነው። ወደ ሙያው ስንሄድ እንግዲህ በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ገዳም ደብር በወተጫፍረው የማድረጊያ ባለቤቶች ዕዝራ የገዳም ዘርፍ ያዕቆብ የገብረ ባለቤት ገብረ ያለው አብይ አንቀጽ ያስራል እንጂ አይሳብም። ሰዋስዊሁ ሰዋስውን መሰላልን ስላለ የገብረ ተሳቢ ሰዋስው አገባብ ፍቺው ከሙያው መነሻ ዕፅ የመነሻ ባለቤት ሙሴ የዕፅ ዘርፍ ይባላል። አክሊል መሰንቆ በወተጫፍረው የተሰቅሉ ባለቤቶች አሃዱ የሰሎሞን ቅጽል ሰሎሞን ደግሞ የአክሊል ዘርፍ ያው አጫፋሪ ይባላል። እዚህም ጋር ያለው አጫፋሪ ተብሎ ይሰጣል። አገባብ ፍቺውና ሙያው አጫፋሪ ይባላል። ተራራና ገዳም የዕዝራ ተራራና ና ስላለ ማለት ነው። እዚህም ጋር መሰንቆና አክሊል ስላለ አገባብ ፍቺውና ሙያው አጫፋሪ ይባላል ማለት ነው። ስለዚህ ዳዊት የመሰንቆ ዘርፍ ዘውግ የዳዊት ቅጽል ምናሴ የዘውግ ዘርፍ ይባላል። አምጣነ አገባብ ፍቺውና ሙያው አስረጅነቱ ለአንቀጹ ገብረ ላለው ባቲ በት ተሰቅለው ባት ስላለን ባት ሙያ አንቀጽ አጎላማሽነቱ ተሰቅሎ ላለው ተሰቅሎ ያለው አብይ አንቀጽ እንዳያስር አምጣነ ይጠብቃል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ዘርፍ ደፊነቱ ትንቢተ ለአሊሃ የሚያሰኝ ትንቢት ለአሊሃ መመሰል ይቻላል። አለዛ ትንቢት የማድረጊያ ባለቤት ለአሊሃ ደግሞ የትንቢት ዘርፍ ማድረግ ይቻላል። ዘአገባብ ፍቺው ቅጽል ሙያው ዘአገባብ ፍቺው የሙያው ቅጽልነቱ ትንቢት ላለው ከተመሰሉ እነዚህ ለአይልና ትንቢት የትንቢት ለአይል ይባላል። ለትንቢት ብቻ ከተሰጠ ለትንቢት ይሰጣል። አፍቀርዋ ያለው አብይ አንቀጽ እንዳያስር ዘይጠብቃል። ሥላሴ አፍቀርዋ ባለቤቶች ተብለው ሙያው ይሰጣል ማለት ነው። ሥላሴ አንድነት ነው፣ ግን በአንድም መጥራት ይቻላል። ሥላሴ ስንል ያው እንግዲህ ሶስቱን አብ ወልድ መንፈስ ቅዱስን ማመላከታችን ስለሆነ ትንቢትን ያናገሩ በአንድነት በሶስትነት የሚመለኩ ሥላሴ ትንቢትን አስቀድመው አናግረዋል ለማለት ነው። ይሄም የመጣው ማለት ነው። በእንደዚህ አይነት መልኩ እንግዲህ አሁንም ነገም በሚቀጥለው ዋዜማ ሥላሴ ዘይእዜ መወድስ ብለን የስብከቱን ጨርስና በብርሃን ደግሞ ልዩ የሆነውን ቅኔ እንደዚሁ እየዘረፍን እየቀጸልን እንሄዳለን። ከናንተ የሚጠበቀው ሼር፣ ላይክ እንዲሁም ሰብስክራይብ ለብዙዎች እንዲደርስ ደግሞ ኮፒ ሊንክ እያደረጋችሁ ሚዲያውን እንድታሰፉልኝ እኔ በአክብሮት እጠይቃለሁ። ለዛሬ ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን።